ንቃተ ማን ነው ስሙን ያወጣል? በእግዚአብሔር ማን አነን ስም ያወጣል? ሙርቲዛለ ስለ ጆንና ስለ ንቃተ ህሊና የህዝቡን አስተያየት ላስዳምጣችሁ። ጆን የሚያስደንቅ ሰው ነው አለ አንድ የቅርቤ ወዳጅ። እኔ ታዘብየዋለሁ። ከፍዬ ገብቼ የሁለቱንም ጉራይቼ አሪፍ ፊልም አያለው ብዬ ሊጀመር ሲል መድረኩ ላይ የዳኞች ግርግር አጋባኝና ተጋጣሚዎች አይቻቸው ሲንቆራጠጡ ለእነሱ ነው የጨነቀኝ። ሽንት ቤት ደርሼ ልምጣ ብዬ ስወጣ በፈጣሪ መድረኩ ወከባ ተፈጥሮ ነው የጠበቀኝ። ምንድነው ብዬ ስጠይቅ ጆንን አቅፎት ይጨፍራሉ፣ ጨዋታው አለቀ አለኝ። አይደረግም ብዬ ፌክ እንደሰሩኝ ቆጠርኩኝ። ቦታዬ ላይ ተቀመጥኩኝና ተረጋግቼ ሁሉም በግርምት በመጫጫውና ስሜታቸውን ይገልጻሉ። እኔ ተቆጭጬ ስሜቴን ኬት አምጥቼ ልጭው? በአሁኑ ሰዓት የኔ ስሜት ባለማየቴ ብስጭት ሆኗል። አሁን እኔ ከፍዬ ገባው ነው የሚባለው፣ ግን ግጥሚያ ውስጥ አለው። የራሴን ስበሳጭ ግማሹ የንቃተ ህሊና ደጋፊ መስያቸው በሳቅና በጩኸት እኔን እያዩ ደስታቸውን ይገልጻሉ። ሽንቴን ለመሽናት 5 ደቂቃ አልሆነውም። እንዴት ሊያልቅ ይችላል? አቦ ጆን ቢጠፋ ለእኔ ለተመልካቹ ሲል ትንሽ ፋታ ብትሰጠውስ? ይህን ግጥሚያ ላይ የተሰማኝ ስሜት ይሄ ነው የሚል የቅርብ ጓደኛ ያጋርቶኛል። ሌሎችም ስለ ግጥሚያው ምን ይላሉ? አሁን በቪዲዮ አቀርብላችኋለሁ። ጆን ለተቀጣዩ ተጋጣሚ ጥሪ አቅርቧል። ሁለት ሰዎች ማን ነው ስሙን ያወጣል? በእግዚአብሔር ማን አነን ስም ያወጣል? ሙርቲዛለ እንዴ ለስንት ወራት ይጠብቅ ነው። እሺ ይሁን፣ እንደው ለሞራሌ ከተበላው አይቀር ትንሽ እንኳን ተፋልመልኝ አልበላም። ትንሽ በ3 ሰከንድ ጉድ ትሰራኛለህ። ስራዬን ዘግቼ ቢሮዬን ዘግቼ ይሁን፣ ቢሮ ይዘጋ አንድ ቀን ነው ይዘጋ። ብሬን ተበልቼ ከተለያየ ሰው ነህ ብዬ ተቃጥዬ የደንበጫ አረቂ ስገለብጥልኝ ነው የገባሁት። የደንበጫውን አረቂ ከላይ አሰክራልኩኝ። ካረቂው ይልቅ የሱ መሸነፍ ነው ያሰከረኝ። ነርቬን ነኝ። ነርቬን በቦክስ ነው ያለኝ። በሱ ቦክስ አይደለም፣ በጆን ቦክስ ነው ነርቬን ያለኝ። ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም። ፋይቱ ከእናንተ እንጂ ከኛ አይደለም። ሜላት ማለት ጆኒ እባክህ ደቂቃ ጨምርለት። የጆን ድምፅ ሰምተው ሁለት ሰዎች ጥሪውን ተቀብለውታል። አንዱ እዛው መድረክ ላይ ማስተር ሀገረ ሰላም ጥሪውን መቀበሉን አሳውቋል። አንደኛው ቤቱ ተቀምጦ ሴዶ ማርሻል አርት ያውም ይቺን ቁራሪት ብሎ አቅራርቷል። ጆን ከማን ጋር ቢጋጠም ትመርጣላችሁ? ወደ ዋናው ሐሳቤ ሲሄድ የማርሻል ሴዶን በቀጣይ አቀርብላችኋለሁ። ሴዶ ያሸንፋል። ከፈለጋችሁ ቤቴንና መኪናዬን አስይዛለሁኝ። የሴዶ ብቃትና ጥንካሬን አውቀዋለሁ። አሁን ግን ስለ ማስተር ሀገረ ሰላም ትንሽ ማለት ፈልጋለሁ። ሚያዝያ 17 በነበረው ድባብ የጆኒን ጥሪ የተቀበለው ማስተር ሀገረ ሰላም ወዲያውኑ በልበ ሙሉነት ጥሪውን ተቀብሎታል። ጆኒ የማርሻል አርትን ንቀት አሳይቶ ከማርሻል አርት ማንም አያሸንፈኝም ባለው ቃል ሁሉም ፈርተው ወደ ኋላ ባፈገፈጉበት ሰዓት ማስተር ሀገረ ሰላም ብሏል። አዲስ ጉጉት፣ አዲስ ፈተና መድረኩ ላይ ብቅ አድርጓል። ጆኒ እንደ ንቃተ ህሊና በቀላሉ አልጋ በአልጋ የሚሆንለት አይመስለኝም። አሁን መድረኩ ላይ የቆመው ተገዳዳሪው ተራ ሰው አይመስለኝም። ማስተር ሀገረ ሰላም በአዲስ አበባ ሽሮ ሜዳ ተወልዶ ያደገው በትዕግስትና በጽናት የታነጸው ማስተር ሀገረ ሰላም የስፖርት ታሪኩ በቴኳንዶ 5 ዳን የደረሰ የጥበብ ባለቤት፣ በብሔራዊ ቡድን 8
ዓመት ቆይቶ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ በማንገብ የወርቅ፣ የብር፣ የነሐስ ሜዳሊያዎችን የሰበሰበ ጀግና ከኖርዌይ እስከ ዴንማርክ፣ ከስዊድን እስከ ግሪክ፣ ከሞሮኮ እስከ ታይላንድ እንዲሁም በህንድ፣ በግብፅ፣ በማፑቶና ሌሎችም በ11 ሀገራት ፈተናና ስልጠናን ያጣጣመ ማስተር ነው። ዛሬ ሽሮ ሜዳ ወጣቶችን እያመረተ የሚገኝ ማስተር ሀገረ ሰላም በሪንግ ላይ ንግግሩ መላውን ስፖርተኛ አስደምሟል። ቀጣይ ግን እዚህ መድረክ ላይ እኔ ቆሜ አሳያችኋለሁ ማንነቴ ማስተር ማን እንደሆነ አሳያችኋለሁ። ማስተር ሀገረ ሰላም በልበ ሙሉነት እንዲህ ይላል። ጆኒን በዚህ መድረክ ላይ ውርደቱን አከናንበዋለሁ፣ ማንነቴን አሳየዋለሁ፣ የማርሻል አርት ስፖርትን ዳግም ስሙን እንዳይጠራ የተወለደበትን ቀን አስቆጥረዋለሁ። ይህ ንግግር የጆኒ ደጋፊዎችም ሆነ የስፖርት ተመልካቾችም እጅግ አስገርመዋል። ማስተር ሀገረ ሰላም በዚህ ብቃትና ልምዱ በዓለም አቀፍ ተሞክሮ ጆኒን ሪንግ ውስጥ ቢገጥመው ሪንግ ውስጥ ምን ሊፈጠር ይችላል? ጆኒ በዚህ በማስተር የሚሰነዘርበት የቴክኒክና የጉልበት ማዕበል መቋቋም ይችላልን? አሁን የምንጠብቀው ተራ ጨዋታ አይደለም። የልምድና የጥንካሬ የቴክኒክና የጽናት ፍልሚያ ነው። ማስተር ሀገረ ሰላም ዝግጅቱ ሆኖ ወደ መድረኩ መጥቷል። ጆኒስ ይህን ከባድ የቤት ስራ ለመቀበል በድጋሜ ታሪክ ለመስራት ዝግጁ ይሆን? በቅርብ ጊዜ ውስጥ በኢትዮጵያ ምድር ኢቲኤፍሲ ትርኢት ዳግም እንመለከታለን። ጆኒና ማስተር ሀገረ ሰላም ፊት ለፊት ሲገናኙ የሚፈጠረውን ለማየት ሁላችንም በጉጉት ላይ ነን። እናንተስ ምን ትላላችሁ? በማስተር ሀገረ ሰላም የልምድና የጆኒ ቅልጥፍና መካከል የሚፈጠረው ወይም የጆኒና የሴዶ ማርሻል አርት የማንም ፍልሚያ እንደሚቀበል ጆን በቅርቡ ያሳውቀናል፣ እንገምታለን። እናንተም ሀሳባችሁን በኮሜንት ግለጹልን። ትኩስ ዜና ይዘንላችሁ መጥተናል። የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልን። ክበሩልን። እናመሰግናለን።